አሸንፏል። ብቻውን አሸንፏል ወገኖቼ። 31 ነገስታትን ማሸነፍ ማለት ምናልባት እኛ እዚህ ቁጭ ብለን ስናይ ምን ችግር አለው እንዴ ምናምን ልንል እንችላለን። ግን ከባድ ነው፣ ከባድ ነው። ግን እግዚአብሔር ከሱ ጋር ስለነበረ እግዚአብሔር ድል ስለሰጠው፣ ስኬት ስለሰጠው ምናልባት ማሸነፍ ችሏል፣ ማሸነፍ ችሏል። ኢየሱስ ክርስቶስ የተባረከ ነው። ዝም ብሎ ተራ አይደለም። ኃያላን የነበሩ ታላላቅ የነበሩ ጎበዝ የነበሩ የሚፈሩ የነበሩ ብርቱ የነበሩትን ሁሉ አመድ አድርጓል። መቼ? በእግዚአብሔር ስለሰጠ፣ እግዚአብሔር ከእግዚአብሔር ዘንድ ድል ስለሆነለት፣ ስኬት ስለሆነለት ማሸነፍ ችሏል ወገኖቼ። እግዚአብሔር ድል ካልሰጠ እኔ ችሏለሁ ምናምን ብለን የምንገባባቸው ነገሮች ዋጋ ያስከፍሉናል። አንዳንድ ሰዎች ይገርሙኛል። ይህችማ ቀላል እኮ ናት፣ ምን ችግር አለው እንዴ? እነንትና ያደረጉት እኔ ማድረግ ያቅተኛል እንዴ? ስማ ምለው እኔ እኮ ብር አለኝ፣ እኔ እኮ ሰው አውቃለሁ፣ ከእነሱ የበለጠ ሰው አውቃለሁ፣ ከእነሱ የበለጠ ብር አለኝ፣ እውቀት አለኝ፣ እኔ እኮ የተማርኩ ሰው ነኝ ምናምን ብለው ዘው ብለው ይገቡና ተሸንፈው ከዛ ነገር እያለቀሱ እንደውም ህይወታቸውን ራሱ ማትረፍ ራሱ በጣም የሚደነቅ ነገር ነውና ተላልጠው ይመለሳል። እያቸው ወገኖቼ ድል የሚገኘው በእውቀት አለ። ድል የሚገኘው ለዚህ እኮ ነው ሰለሞን ይህንን ህዝብ እንዴት እንደምመራ አላውቅም። ይህ ሰው እኮ በንጉሥ ቤት ነው ያደገው። አባቱ ንጉሥ ነው። እንዴት ይመራ እንደነበረ አይቷል። እንዴት ያስተዳድር እንደነበረ የሚያውቅ ሰው ነው። እንደው ያችን እንኳን ተከትሎ እንኳን ማስተዳደር ይችል ነበር። ግን ኖ በፍጹም ህዝብህን ማውጣት ማስገባት እጅግ ከባድ፣ በእኔ እውቀት የሚሆን አይደለም፣ በእኔ ጉልበት የሚሆን አይደለም አለና ከእግዚአብሔር ድል ጠየቅ፣ ስኬትን ጠየቅ። አያችሁ ወገኖቼ ድል የሚገኘው ስለተማረን አይደለም፣ ገንዘብ ስላለን አይደለም፣ የሆነ ነገር ስለምናውቀው ሰው ባለስልጣን ስለምናውቅ፣ የተማረ ሰው ስለምናውቅ፣ ብዙ ዘመዶች ስላሉን ብቻ በዙሪያችን አንዳንድ የምናያቸው ነገሮች አሉ አይደለ? እነሱን አይተን የምናደርገው ነገር ድል አያመጣም። አንዳንዴ ሰዎች በድረል መንገድ ሄደው በዘመድ ሄደው በገንዘብ ሄደው የሆነ ሚስት የተሳካላቸው ይመስለናል ስናያቸው፣ ትንሽ ፍሬ ምናምን ስናይ ግን የኋላ ኋላ ግን አወዳደቃቸው በጣም ከባድ ነው። በጣም ከባድ ነው። በጣም ከባድ እና የአባቴ ብሩካኖች እግዚአብሔር እጅ ከሌለበት በህይወታችሁ ድል አይገኝም። ስለዚህ ብዙ ጊዜ መጸለይ እንደውም ያለባችሁ ብዬ ከማምናቸው ጸሎቶች አንዱ እግዚአብሔር ስኬት በህይወታችሁ እንዲሰጣችሁ በየትኛውም አቅጣጫ መጸለይ መቻል አለባችሁ። ድል እንዲሰጣችሁ፣ በምትጀምሩት ነገር ድል እንዲሰጣችሁ። ጥቂት ለምን አትሆን? ለምን ትምህርት አይሆን? ለምን ትምህርት አይሆን? ወገኖቼ ብዙዎች እኮ ጀምረው ትተዋል። ዋጋ ከፍል በቃ ይሄ ሰው ሊመረቅ ነው ምናምን ብለን ምርቃቱን ስንጠብቅ ወይ እኔ እኮ ትቼው እንትን እኮ ጀምሬ ኮብልስቶን ጀምሬ ይልሃል እንዴ። ይሄ ሰውዬ ትናንት እየተማረ አልነበር እንዴ? አዎ እየተማረ ነበር። አልሆነለትማ። ከእግዚአብሔር ዘንድ የእግዚአብሔር እጅ ስላልሆነለት ሊወድቅ ይችላል። አያችሁ። ስለዚህ ሁል ጊዜ መጸለይ ያለባችሁ እንደው ጌታ ሆይ ባርከኝ ምናምን ብቻ አይደለም። እንዴ ባረኮህ እኮ ስኬት ከሌለ የመጣው በረከት አጥፍቶህ ሌላ ዓለም ውስጥ ይከታል። ስለዚህ እግዚአብሔር ሁል ጊዜ በነገር ሁሉ ድል፣ ስኬት፣ ከእሱ ጋር የመኖርን ስኬት፣ በሚሰጣችሁ ነገር የማበብን ስኬት፣ መጥፋት ሳይሆን ማበብ፣ ማፍራት። እግዚአብሔር የጎበኘው ሰው ለካ እንደዚህ ነው እስክትባሉ ድረስ መሆን መቻል አለባችሁ የአባቴ ብሩካን። ስለዚህ ሁል ጊዜ ይሄን ጸሎት ዛሬ ጸልያችሁ የምታቆሙት ብቻ ሳይሆን በህይወታችሁ ሁሉ የምትጸልዩት ጸሎት ነው። ልትዘጋጁ ትችላላችሁ። እግዚአብሔር ካልሰጣችሁ ወገኖች ገንዘባችሁን አዘጋጅ። የሆነ ነገር እንደው በቃ ሱቅ ለመክፈት እንኳን ፈለጋችሁ፣ የቤት ኪራይ ከፍላችሁ እቃውን ገዝታችሁ ምናምን እግዚአብሔር ድል ካልሰጣችሁ ወገኖቼ ምን ይጠቅማችኋል? መባከል ካልሆነ በስተቀር፣ ጊዜ ማቃጠል፣ ገንዘባችሁ ማቃጠል ካልሆነ በስተቀር። ስለዚህ በየአቅጣጫው በምትሰማሩበት ነገር ምናልባት ሌሎች ዝም ብለው ተሰማርተው ሊሆን ይችላል። አንተ እንደዛ አይደለህም። አንተ እንደዛ አይደለም። እግዚአብሔር ስኬት ስጠኝ በዚህ አቅጣጫ ብለህ መጸለይ መቻል አለብህ። መጸለይ መጮህ መቻል አለብህ። ኢየሱስ ክርስቶስ ጌታ ነው። ስለዚህ እኛም ለቤተ ክርስቲያናችን ይህንን ሁሉ ዝግጅት አዘጋጅተን እግዚአብሔር ድል ካልሰጠን አስባችሁታል? እግዚአብሔር መከናወን ካልሰጠን አስባችሁታል?
ይሄ ሁሉ ልፋት ከንቱ ሆነ ማለት ነው። ስለዚህ እግዚአብሔር ድል እንዲሰጠን፣ ድል ማለት ለቤተ ክርስቲያን ደግሞ ነፍሳት እንዲድኑ ኢየሱስ ክርስቶስ ጌታ ነው። በሽተኞች መጥተው እንዲፈወስ ይህንን የሚያክል ግንባታ ገንብተን የሚፈወስ ሰው ከሌለ፣ የሚድን ሰው ከሌለ ምን ይጠቅመናል? ስለዚህ እግዚአብሔር በግንባታው አቅጣጫ ድል ሰጥቶናል። ምክንያቱም ማንም በ11 እና በ10 ወር እንደዚህ ገንብቶ አይጨርስም። ብዙ ሰዎች የመጡ ሰዎች ዓመታት እየሰራን ያለን የሚመስላቸው በዚህ ቅጽበት እንደዚህ አይነት ግንባታ ይላሉ። አዎ እግዚአብሔር ድል ከሰጠህ አይደለም 11 ወር በ11ኛው ቀንም ገንብተህ ልትጨርስ ትችላለህ። ብቻ እግዚአብሔር ድሉን ይስጥህ እንጂ ኢየሱስ ክርስቶስ ጌታ። ስለዚህ ይሄ እግዚአብሔር በግንባታው አቅጣጫ በብዙ አቅጣጫ ኢየሱስ ክርስቶስ ጌታ ነው። በብዙ አቅጣጫ ወገኖች፣ በጣም በብዙ አቅጣጫ ትናንት ፓስተር ጠና ነግሯቸዋል። በብዙ አቅጣጫ እግዚአብሔር ረድቶን ብዙ ነገር ሆኖልናል። ደግሞ አሁን ባዘጋጀነው ኮንፈረንስ እግዚአብሔር ድል ሊሰጠን ይገባል። ልትጸልዩ ይገባል። እናንተም እኮ የዚህ አካል ናቸው ወገኖቼ። ምናልባት ይህንን ድምፅ የምትሰሙ በአውሮፓ፣ በአሜሪካ፣ በአረብ ሀገር፣ በአፍሪካ እንዲሁም በኢትዮጵያ ውስጥ ሆናችሁ የምትሰሙ እህትና ወንድሞች አላችሁ። ይሄ እኮ እናንተ ምናልባት መታችሁ አላያችሁ፣ መታችሁ አልተሳተፋችሁ፣ መታችሁ አላመለካችሁ ሊሆን ይችላል። ኢየሱስ ክርስቶስ ጌታ ግን የዚች አካል ዋነኛ አጥንቶች ናቸው። ዋነኛ አቅሟ ናቸው፣ ጉልበቷ ናቸው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ልትጸልዩ ይገባል። ባይዘው ስንወድቅም አብረን ነው የምንወድቀው። እናንተም እኛም ዝም ብለን በምናደርገው ነገር ፌል ብናደርግ አብረን ነው ፌል የምናደርገው። የሆነ ፓስተር ያሬድ ወይም ፓስተር ማቴዎስ ወይም ደግሞ ሄቨን ወይ ብቻ የምትወድቅ አብረን አንቺም አንተም አለህበት። እግዚአብሔር ሲመጣ የሚጠይቀን አንቺንም እኔንም ሁላችንም ነው፣ ሁላችንም። ስለዚህ እግዚአብሔር በጣም አጥብቆ ስኬት እንዲሰጠን፣ ነፍሳት ደግሞ መጥተው እንዲድኑ ኢየሱስ ክርስቶስ ጌታ ነው። ሰዎች መጥተው የሆነ ኢየሱስ ክርስቶስ ጌታ ነው እንዲጽናኑ፣ ሰዎች መጽናናት አለባቸው በእግዚአብሔር ቤት። ሰዎች መፈወስ አለባቸው በእግዚአብሔር ቤት። ሰዎች ምክር ማግኘት አለባቸው በእግዚአብሔር ቤት። በእግዚአብሔር ቤት እንባቸው ሊታበስ ይገባል ወገኖቼ። አዎ፣ ስለዚህ በዚህ አቅጣጫ እጅግ እግዚአብሔር ድል እንዲሰጠን ልንጸልይ ይገባል። ባዘጋጀነው ፕሮግራምም ደግሞ እግዚአብሔር ድል እንዲሰጠንም ይገባል። ስለዚህ ብዙ አገልጋዮች ተጋብዘዋል። ግን የእነሱ መምጣት ሳይሆን የእግዚአብሔር እጅ መምጣት ነው ዋነኛው ነገር። እግዚአብሔር በሌለበት ቦታ ብንጮህ፣ የእግዚአብሔር ሀሳብ በሌለበት ቦታ ላይ ብንጮህ፣ የእግዚአብሔር እጅ መከናወን በሌለበት ቦታ ላይ ብንጮህ ልንጮህ እንችላለን። ኢየሱስ ክርስቶስ ጌታ ነው። ግን ድል ስኬት አይኖረው፣ መባከን ነው የሚኖረው። ኢየሱስ ክርስቶስ የተባረከ ነው። ስለዚህ በጣም በዚህ አቅጣጫ ላይ አስመራችሁበት እግዚአብሔር መከናወን እንዲሰጠን እንድትጸልዩ ያስፈልጋል። ይሄ ጸሎት ዛሬ የምናቆመው አይደለም። በህይወታችሁ ሁሉ ዘመን ለእኛም ለቤተ ክርስቲያናችንም ለራሳችሁም ህይወት በጣም ሁሉ ጊዜ ድል በሰጣችሁ ቁጥር አጥብቃችሁ የምትጸልዩ ጸሎት ቢኖር ይሄ ነው። ማቆም የለባችሁ። ይሄ ጸሎት የሚቆም ጸሎት አይደለም። የሆነ በቃ እግዚአብሔር ስኬት ሰጥቶኛል ብዬ የማቆመው ጸሎት መሆን የለበትም። ብዙ ሰዎች እንደዛ ናቸው። የሆነ እግዚአብሔር የሆነ ነገር ስጣቸው፣ ጌታ እኮ መልስ ሰጥቶኛል ብለው በዛው ይተውታል። ኖ ይሄ መልስ ተሰጠ ተብሎ የሚቆም አይደለም። ምክንያቱም በእያንዳንዱ ህይወት ውስጥ ድል ሊኖርህ ይገባል። ዛሬ ድል አለህ ማለት ነገ ድል ይኖርሃል ማለት አይደለም። ስለዚህ ሁሉ ጊዜ በምትሰማሩበት ነገር ሁሉ እጃችሁ በተነሳ ሊነካ ባለው ነገር ሁሉ ላይ በምታስቡት ሀሳብ ሁሉ ላይ እግዚአብሔር ስኬት መከናወን ሊሰጣችሁ ይገባል እና በጣም ሁሉ ጊዜ ልትጸልዩበት የሚገባ ጸሎት ቢኖር አንዱ ይሄ ነው። ሰው ለምሳሌ ማመስገንን ሁሌ እንደምታመሰግኑት ድል ስጠኝ ብሎ መጸለይ የሁል ጊዜ የጸሎታችሁ አንዱ አካል እንዲሆን አሳስባችኋለሁ። የእግዚአብሔር የአምላካችን ስም የተባረከ ይሁን። እንግዲህ ወደ ዛሬው እግዚአብሔር ቃል እንሄዳለን። መጽሐፍ ቅዱሳችሁ በዘፍጥረት ምዕራፍ 39 ቁጥር 21 ላይ ያለውን ቃል አነብላችሁና ከዛ ወደ መልእክቴ ከገባው በኋላ እንጸልያለን። እንደዚህ ይላል፣ እግዚአብሔርም ከዮሴፍ ጋር ነበረ፣ ምሕረትም አበዛለት፣ በግዞት ቤቱም አለቃ ፊት ሞገስን
ሞገስን ሰጠው። ኢየሱስ ክርስቶስ የተባረከ ይሁን። በጣም ይቅርታ፣ ያው ትንሽ ቅዝቃዜ ስላለ ነው። የእግዚአብሔር የአምላካችን ስም የተባረከ ይሁን። እንግዲህ ያነበብኩላችሁ ቃል ዮሴፍ ምን ሞገስን እግዚአብሔር ምን አደረገው ይላል? ሰጠው ይላል። በጣም የሚገርመኝ ነገር ይሄ ሰውዬ እኮ ወደ እስር ቤት ነው፣ ወደ ግዞት ነው የተጣለው ወደ ስኬት ቦታ ወደ ሆነ ነገር አይደለም። እና የሚገርማችሁ ጠላት ምናልባት ሰዎች ሳይት ወደቀ፣ ይሄ እኮ ሰውዬ በቃ ተጣለ ሊል ይችላል። ኢየሱስ ክርስቶስ ጌታ ነው። በተጣለበት እንኳን እግዚአብሔር ምን ሰጥቶታል? ድል ሰጥቶታል፣ ስኬት ሰጥቶታል፣ መከናወን ሰጥቶታል፣ ሞገስ ሰጥቶታል። የሚገርም ነው። ወደቅኩ እያለ ጠፋው እያለ ኢየሱስ ክርስቶስ ጌታ። እግዚአብሔር ከእናንተ ጋር ይሁን እንጂ እውነቱ ከእግዚአብሔር ጋር እናንተ ወግኑ እንጂ የእግዚአብሔርን ነገር ተጠሙ እንጂ ወገኖቼ። ወድቃችሁ እንኳን ሞገስ እግዚአብሔር ይሰጣችኋል። ወድቃችሁ እንኳን ሞገስ ባይዘው ተቀባይነት ነው። ምንም ሳትሉ እንደው አተካራ እኔ እኮ እንትና ነኝ፣ እኔ በዚህ በኩል ወጥቼ እኔ ዲግሪ ጭኜ እኔ ማስተርስ ጭኜ ምናምን ሳትሉ፣ ዶክተር ነኝ ሳትሉ፣ እኔ ኢንጂነር ነኝ ሳትሉ እግዚአብሔር ሞገስ ከሰጣችሁ ማንም ይቀበላችሁ። ይህ ሰውዬ ዕብራዊ ነው እንግዲህ፣ ግብፃዊ አይደለም እና ተጥሏል። አያውቁትም። ኢየሱስ ክርስቶስ ጌታ ነው። ስንት እኮ እዛ ቤት ውስጥ ስንት ዘመን የኖረ ሰው አለ። ብዙ ጊዜ የታሰረ ሰው አለ። ባለስልጣን የነበረ ዛሬ ደግሞ እስር ቤት ውስጥ የተጣለ ሰው አለ። ግን እሱ በአለቃው ፊት ምን አልተባለም? ሞገስ አልተሰጠው። የሚገርም ነው። እግዚአብሔር ከእናንተ ጋር ይሁን እንጂ ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ከአንቺ ጋር ይሁን እንጂ አንቺ ምናልባት ወደቅኩ የምትይበት ቦታ ላይ እግዚአብሔር ከአንቺ ጋር ከሆነ ሞገስ ይሰጥሻል፣ ከፍ ያደርግሻል። እግዚአብሔር ጠላት መጥፋትሽን አይደለም የሚፈልገው። ኖ አጠፊም። እግዚአብሔር ከአንቺ ጋር ይሁን። ለዚህ ነው ወገኖች እግዚአብሔር ፊት ሁል ጊዜ ሞገስ ስጠኝ ብላችሁ ጸልዩ። ሞገስ ስጠኝ ጌታ ሆይ፣ ሞገስ ስጠኝ፣ ከእኔ ጋር ሁን። የእግዚአብሔር ባይዘዌ አብሮነት አንዱ የሚገለጠው ሞገስ በመስጠት ምሕረት በማብዛት ነው። አዎ እግዚአብሔር ከአንቺ ጋር ሲሆን ሰው ሁሉ ያከብርሻል፣ ይወድሻል። ዝም ብሎ ምንም ሳትይ ይፈሩሻል፣ ይቀበሉሻል። ስትናገር ይቀበላል። ስለዚህ ሁል ጊዜ ወገኖቼ በእግዚአብሔር ፊት እግዚአብሔር ሞገስ እንዲሰጣችሁ በጣም ጸልዩ። ሞገስ እንዲሰጣችሁ፣ ተቀባይነት እንድታገኝ እግዚአብሔር ሞገስ ስጠኝ፣ አንደበቴ ላይ ሞገስ ይኑር፣ ስናገር ልሰማ፣ ስናገር ልደመጥ። አዎ ትንሹ ትልቁም ያድምጥ፣ የተማረውም ያልተማረውም ያድምጥ። አዎ ምናልባት አንቺ አልተማርሽ ሊሆን ይችላል። እኔ እኮ አልተማርኩ ማንም አትበይ። እግዚአብሔር ከአንቺ ጋር ከሆነ ለምን እንደው ጨረቃ የደረሰ ሰው ለምን አይሆንም? ኢየሱስ ክርስቶስ የተባረከ ነው። እየሰማሻል። ይሄ ሰውዬ ዮሴፍን እኮ አያውቁትም እና አምጥተው ሲወረውሩት በቃ አለቃው እንግዲህ ዝም ብሎ አይደለም። አለቃ ብቻም ዝም ብሎ ማንንም ሰው አይወድም። እንደውም ይጠረጥራል። ይሄ ያሳምጽ ይሆን፣ ይረብሽ ይሆን፣ ይደባደብ ይሆን ብሎ ነው እንጂ የሚጠረጥረው እንደው ኢየሱስ ክርስቶስ ጌታ ነው። ስለዚህ የአባቴ ብሩካን እግዚአብሔር ሞገስ እንዲሰጣችሁ በሁሉ አቅጣጫ ጌታ ሆይ ሞገስ። አዎ ሞገስ የድል አንዱ ቁልፍ ድል እግዚአብሔር የሚሰጥበት በሞገስ። ይህ ሰውዬ ዮሴፍ ድል አገኘ። በእስር ቤት ውስጥ እገረፍ ሆኖ ሲወረወር ድሮ መገረፍ ሊኖር ይችላል። ደግሞ ነው በነ ጳውሎስ በነ ጴጥሮስ ጊዜ እስር ቤት ሲገቡ ምንድን ነው ተገርፈዋል። ያለ ምንም ምክንያት ተገርፏል። በቃ እንግዲህ ሆቢ ነው ማለት ነው። የእስር ቤት አለቆች በቃ መግረፍ ያስደስታቸዋል ማለት ነው። ዮሴፍ ግን ይህ አልገጠመው። ዮሴፍ ግን እንደዚህ አልሆነም። እንደውም በእስር ቤት ውስጥ አለቃ ነው የሆነ፣ ጌታ ነው የሆነ። ተወደደ። መገረፍ ሳይሆን ከፍ ማለት አገኘ፣ ስኬትን አገኘ፣ ድልን አገኘ። እሱ የሚፈራው ነገር ሊኖር ይችላል። ወይኔ ደግሞ እዛ ምን ይገጥመኝ ይሆን? ይገርፉኝ ይሆን? ያንገላቱኝ ይሆን? ይሰቅሉኝ ይሆን? ምን ያደርጉኝ ይሆን እያለ ሊፈራ ይችላል፣ ሊደነግጥ ይችላል። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ግን ከእናንተ ጋር ሲሆን የአባቴ ብሩካኖች ሞገስ ይሰጣችኋል። ሞገስ ሲሰጣችሁ ደግሞ ያ የምትፈሩት ነገር ሁሉ ይፈራችኋል እንጂ አትፈሩት።
ይሄ ነው አንዱ ድል ማለት። ስለዚህ ዛሬ ከምንጸልየው የድል ጸሎት አንዱ እግዚአብሔር በብዙ አቅጣጫ ሞገስ እንዲሰጥ፣ ለቤተክርስቲያን ሞገስ እንዲሰጥ፣ ለአገልጋዮች ሞገስ እንዲሰጥ፣ ለቤታችሁ፣ ለህይወታችሁ፣ ለኑሯችሁ፣ በቤተሰቦቻችሁ መካከል እግዚአብሔር ሞገስ እንዲሰጣችሁ። ዳዴ የማይወዷችሁ ቤተሰብ ካለ ዝም ብላችሁ ጌታ ሆይ በቤተሰቦች ላይ ሞገስ ስጠኝ ያላችሁ ጸልዩ። አጥብቃችሁ እግዚአብሔር ሞገሱን እስኪያፈስላችሁ ድረስ አጥብቃችሁ ጸልዩ፣ ጩሁ። ጌታ ሆይ ሞገስ ያስፈልጋል። በወንድሜ በእህቴ ፊት፣ በእናት በአባቴ ፊት፣ በአክስቴ ፊት፣ አዎ በወንድምሽ ፊት ሞገስ ያስፈልግሻል። የሚቆጣሽ አንቺ መናፍቅ እያለ የሚሰርብሽ ካለ ግን ምን ጌታ ይገስጽ አትበይ። ጥሩ ነው እሱም ኢየሱስ ክርስቶስ ጌታ። ግን ጌታ ሆይ በል ሞገስ ስጠኝ። ገና ድምፄን ሲሰማ በውስጡ ያለው አጋንንት ይደንግጥ ብለሽ ጸልይ። እኔ በእውነት ይደነግጣል ጠላት። ጌታ ሆይ ድምፄን በቃ ቀባው፣ ድምፄን ሞገስ ስጠው፣ ቃሎችን ሞገስ ስጣቸው፣ የሚሰሙኝ ሁሉ ይደንግጡ፣ ሳወራ ጸጥ ይባሉ ያል ዝም ብለሽ ጸልይ። እኔ በእውነት እነግርሻለሁ ምንም ሳትይ እህቴ ደህና ነሽ ማለት ይጀምራል። እንደው ጠፋሽ፣ ድምፅሽ ጠፋ፣ ምን ነው? አንቺ እኮ በየቀኑ እኮ እየደወልሽ ሊሆን ይችላል። አንቺ እኮ በየቀኑ እየጠየቅሽ ሊሆን እኮ ይችላል። ግን ምን ነው ጠፋሽ ማለት ይጀምራል። መንፈሱ በአንቺ ላይ ባለው ሞገስ ይወቃል። አንዳንዴ ወገኖች ለዚህ እኮ ነው እኛ በጣም ዋይዝ እንድንሆን የተጠራነው። እኛ የልማድ ጸሎት ስለምንጸልይ እኮ ነው ብዙ ጊዜ ጠላት ወደ ህይወታችን እየገባ የሚበጠብጠን፣ ወደ ህይወታችን እየገባ የሚቀጠቅጠን። ለምን ታውቃላችሁ? የልማድ ጸሎት በኢየሱስም ገስጹ አይደለም። ዋይዝ መሆን አለበት። እግዚአብሔር ሆይ ሞገስ ስጠኝ ደግሞ ብላችሁ ጸልዩ። አንዳንድ ጊዜ አንዳንድ መናፍስቶችን ይሄ የምትመቱት የሆነ ውደቅ ተነቀል በማለት አይደለም፣ እናንተ ላይ በሚመጣ ሞገስ። ዮሴፍ እኮ እዚህ እስር ቤት ውስጥ ሲገባ አለቃ አክብረኝ፣ ስማ እኔ እኮ ዕብራዊ ነኝ አይደለም ያለው። በቃ ገባ እንደ ማንኛውም ሰው። እጁን ታስሮ እያዳፉ ሲያስገቡት ሐረና ተውታል፣ ተውት፣ ይህ ሰው በቃ አለቃ ነው እንደሚሆነው ብሎ ሾመው። ሹመትን አገኘ፣ ሞገስን አገኘ፣ ተወደደ። ሞገስ ማለት መወደድ፣ መፈለግ፣ መሰማት፣ መደመጥ ማለት ነው። ሞገስ ማለት እዚህ ላይ ቁጭ አናት ላይ የሚል ነገር አለ። ሞገስ ማለት መወደድ፣ መደመጥ፣ መፈለግ ማለት ነው። ስለዚህ በእግዚአብሔር ፊት ጸልዩ። እግዚአብሔር ሞገስ ስጠኝ። የሚጠላችሁ ወንድም ካለ፣ የሚጠላችሁ እህት ካለች ሞገስ ስጠኝ። አሰሪዎቻችሁ ፊት፣ ባለቆቻችሁ ፊት እግዚአብሔር ሞገስ እንዲሰጣችሁ። እውነቴን እኮ ነው የምላችሁ። ምክንያቱም እግዚአብሔር የሚሰጥ አምላክ ነው ሞገስን። ምክንያቱም ካልጠየቃችሁ እግዚአብሔር ሊሰጣችሁ አይችልም። አንዳንድ ሰው የሆነ ዝም ብሎ የሚለቀቅለት ነው። የጠየቅከውን ነው እግዚአብሔር የሚሰጠው። ጠይቁኝ እኮ ነው የሚለዋል። ጠይቀኝ አሕዛብን ለርስት እሰጣለሁ። አየህ፣ አሕዛብ የሚሰጡት ስትጠይቅ ነው። ለዚህ እኮ ነው ጠይቀኝ እንጂ አለ። ካልጠየቅ አሕዛብ ለርስት ሊሰጡህ አይችሉም ማለት ነው። ባይዘወይ በጣም የእግዚአብሔርን ቃል በጣም ማንበብ ያስፈልጋል። ያባቴ የሆነ ከሃይማኖተኝነት ወጥተን ከልማድ ወጥተን ማንበብ መቻል አለብን የእግዚአብሔር ቃል። ብዙ ጊዜ ሃይማኖተኞች ስለምንሆን ቃሉ አይገባንም። ሁሌ አንድ አይነት ልምምድ ነው። የሆነ አንድ ሰባኪ በቃ ሰበከ፣ በዛ ነው ሁል ጊዜ ህይወታችን። ነው አይደለም። በጣም ምን ሊል እንደሚፈልግ ያንን ቃል በጣም ወደ ህይወታችን ውስጥ ማዋሃድና በዛ ነገር ደግሞ መጸለያ። ለዚህ እኮ ነው ጠይቀኝ አሕዛብን ለርስት እሰጣለሁ። ዋው ምን ማለት ነው? ሞገስን ጠይቃ። የሚያስጨንቀ ሰው ካለ ለምን ትታገላለህ? ለምን ወይኔ ውደቅ እያልክ ለምን ጊዜ ታቃጥላለህ? እግዚአብሔር ሆይ ሞገስ ስጠኝ፣ ሞገስ ይሄን ሰው ስጠኝ፣ ሞገስ ይውደደኝ፣ ይውደደኝ፣ ይስማኝ፣ ያድምጠኝ ብለህ በእግዚአብሔር ፊት ጸልይ። እግዚአብሔር ድንገት የሰውየውን አይምሮ ይቀይራል። ለምን? እግዚአብሔር ጸሎትን ስለሚመልስ። ስለዚህ ዮሴፍ ሞገስ በላዩ ላይ ስለነበረ የእስር ቤቱ አለቃ እንግዲህ እኮ ማንንም እኮ እዛ እንግዲህ ቅድም እንዳልኳቸው ብዙ አይነት ሰው አለ። የተማረ ሰው አለ፣ ያልተማረ ሰው አለ፣ ባለስልጣን የነበረ ሰው አለ፣ ብዙ ዘመዶች ያሉት ሰው እዛ ውስጥ አለ፣ ገንዘብ ያለው ሰው እዛ ውስጥ አለ። ግን ማንንም አለቃ አላደረገም።
ዮሴፍ ግን ምንም የለውም። ሰውየው ብር የለውም፣ ዘመድ የለውም፣ ብቻውን ነው። ዘመዶቹ እንኳን አውጥተው የወረወሩት ሰው ነው። የተሸጠ ሰው ነው። በህይወት እንዲኖር የማይፈለግ ሰው ነው። ዘመድ አለኝ እንኳን እንዳይል ዘመዶቹ ናቸው ሊገሉት የፈለጉት፣ ሊያጠፉት የፈለጉት፣ ራዩን ሊያጨነግፉ የፈለጉት፣ በህይወት እንዳይኖር ያደረጉት የገዛ ዘመዶቹ ናቸው፣ የገዛ ወገኖቹ ናቸው። የሸጡት የገዛ ወገኖቹ ናቸው። በዘመድ እንኳን እንዳይመካ ይሄ ሰው እንደው ኢየሱስ ክርስቶስ ጌታ ነው። ገንዘብ አለኝ እንዳይል ምንም ገንዘብ የለውም። ምሶ ቤት ነው፣ ተሽጦ ነው። ለዛውም እኮ ደሞዝ ተነጋግሮ አይደለም የገባው፣ ተሽጦ ገዝተውት ነው። ሲገዙት ግን በቃ ምንም ገንዘብ የለውም፣ ደሞዝ አይከፍሉት። ኢየሱስ ክርስቶስ የተባረከ ነው። እና ገንዘብ እንኳን የለውም፣ ገንዘብ አለው እንዳይባል ግን ይህ ሰው እግዚአብሔር አለው። እግዚአብሔር ከእርሱ ጋር ነበረ። ሰዎች ያልተረዱት ሰዎች ያላዩለት ነገር ቢኖር እግዚአብሔርን ነበር። እግዚአብሔርን ስላላዩ ነው አውጥተው የጣሉት። እያችሁ እግዚአብሔር ያለው ሰው ሞገስ አለው። ስለዚህ ሞገስ ስለነበረው ገና ሰው ሲያየው ይወደዳል። ገና ሰዎች ሲያዩት ይሰማል፣ ይደመጣል። ሲናገር እሱ ይናገር ይባላል። ለምን? እግዚአብሔር ከእሱ ጋር ስለነበር። ስለዚህ የአባቴ ብሩካኖች በእግዚአብሔር ፊት ሞገስ እንዲሰጣችሁ፣ እግዚአብሔር እንዲረዳችሁ፣ እግዚአብሔር ከእናንተ ጋር እንዲሆን፣ በሞገስ እንዲሆን። ምክንያቱም ቅድም ብያችኋል፣ ሞገስ ማለት ስም አይደለም። ሞገስ ማለት መደመጥ ነው። ሞገስ ማለት መወደድ ነው። ሞገስ ማለት መፈለግ ነው። ስትፈለጉ ነው ሞገስ አለባችሁ የሚባል። ስትደመጡ ነው ይሄ ሰው ሞገስ አለው የሚባለው። አንዳንድ ሰዎች አላያችሁ ስሟችሁ የሚሏችሁ ሰዎች የሉ። እነዛ ሰዎች እኮ ሞገስ በላያቸው ላይ ስላለ ሳትፈልጉ ትሰሟቸዋላችሁ፣ ሳትፈልጉ ታዳምጧቸዋላችሁ፣ ሳትፈልጉ በቃ ስማኝ ይሏቸዋል። ኢየሱስ ክርስቶስ የተባረከ ነው። ሰምታችሁ አጠግቧቸው። ምንም እኮ ከእናንተ የተለየ ሀሳብ ላይናገሩ ይችላሉ። ከእናንተ የተለየ እውቀት ላይኖራቸው ይችላል። ከእናንተ የተለየ ሀሳብ ላያመነጩ ይችላሉ። እናንተ የምታስቡትን ሊሆን ይችላል እኮ የሚያወሩት፣ ግን ትሰቧቸዋላችሁ። ቁጭ ብላችሁ ብዙ ሰዓት ብዙ ደቂቃ ዝም ብላችሁ ታዳምጣላችሁ። የእናንተኑ ሀሳብ እየነገሯችሁ እንኳን ትሰሟቸዋላችሁ። ይሄ ሞገስ ነው የአባቴ ብሩካኖች። ይህንን ነው በእኛ ህይወት ላይ እንዲሆን ዛሬ የምንጸልየው። ምክንያቱም ሞገስ ካለሽ ድል አለ፣ ማሸነፍ ትችያለሽ፣ ማሸነፍ አለ። ኢየሱስ ክርስቶስ ጌታ። ስለዚህ በቤተ ክርስቲያናችን ላይ በዚህ ኮንፈረንስ ላይ እግዚአብሔር ሞገስ በህዝቡ ላይ እንዲሰጠን ነው የምንጸልየው። ምክንያቱም ሞገስ ከእኛ ጋር ካለ ሰው ያዳምጠናል፣ ፍጥረት ይሰማናል፣ ፍጥረት ሁሉ ወደ እኛ ይሳባል። የሚያምነውም የማያምነውም ወደ ቤተ ክርስቲያናችን መጉረፍ ይጀምራል። ስለዚህ በዚህ አቅጣጫ በኃይል እንጸልያለን። ለራሳችሁ በቢዝነሳችሁ አቅጣጫ ስራ ያላችሁ የራሳችሁ ሱቅ ንግድ ያላችሁ ሰዎች ካላችሁ እዚህ ውስጥ እግዚአብሔር ሞገስ እንዲሰጣችሁ ጸልዩ። ሰው ሁሉ ከእናንተ እየመጣ እንዲገዛ፣ ሰው ሁሉ ከእናንተ እየመጣ እንዲወስድ፣ አዎ በአለቆቻችሁ ፊት በአሰሪዎቻችሁ ፊት እግዚአብሔር ሞገስ እንዲሰጣችሁ አጥብቅ እስኪሰጣችሁ። ወገኖቼ ዛሬ ጸልያችሁ የምታቆሙት ነገር አይደለም የምነግራችሁ። እግዚአብሔር በአሰሪያችሁ ፊት ሞገስ እስኪሰጣችሁ ድረስ ሃሌሉያ። ምናልባት ዛሬ ደሞዝሽን እየቆረጠች ሊሆን ይችላል። ምናልባት ዛሬ ደሞዝሽን አልሰጥም ብላ የሶስት ወር ይዛብሽ ሊሆን ይችላል። ግድ የለም፣ አታልቅሽ፣ አትጩሂ። ዝም ብለሽ ጌታ ሆይ በይ። ሞገስ ልሰጠኝ በዚህ ሴትዮ ፊት እፈልጋለሁ። አንተ ለዮሴፍ በእስር ቤቱ አለቃ ፊት ሞገስ እንደሰጠው እኔ ደግሞ በአሰሪዬ ፊት። ኢየሱስ ክርስቶስ ጌታ ነው። አዎ ደሞዜን ይዛለች፣ ልትጨቁንሽ ትችላለች፣ ልታደክምሽ ትችላለች፣ ከሚገባው በላይ ስራ ልትሰጥ ትችላለች። አዎ ጸልይ፣ ጌታ ይቀይራል። ታሪክን የሚቀይር አምላክ አለን። የዮሴፍን ታሪክ ከቀየረ አንቺ ከዮሴፍ በምንድን ነው የምታንሺው? ንገሪኝ። በምንድን ነው የምታንሰው? ወንድሜ ንገረኝ። ስለዚህ በእግዚአብሔር ፊት ጸልይ። ጌታ ሆይ በቃ አዎ በክፉ የሚፈልግ ካለ ጌታ ሆይ በቃ ሞገስ ስጠኝ በል። በቃ ያ ክፉ የነበረው ሰውዬ ይወድሃል፣ ይቀየራል። እግዚአብሔር ይቀይረዋል። ሃሌሉያ። ይቀይረውና ከዛ አንተ ይገለኛል ብለህ ስትጠብቅ ትዝ ይላቸዋል። ያዕቆብ ኤሳው ይገለኛል ብሎ ነበር የሚያስበው።
እና ከዚህ የተነሳ ብዙ ስጦታዎችን፣ ፍየሎችን፣ በጎችን፣ ብዙ ስጦታዎችን ከፊት እየነዳ ሄደ። ያና ያዕቆብ በቃ ሞቱን ነበር ሲጠብቅ የነበር። ለዚህ ነው ተጨንቆ ሌሊቱ ሙሉ ሲጸልይ ከመልአክ ከእግዚአብሔር ጋር ሲታገል አደረና እዛ ሊነጋጋ ሲል የጭኑን ሹሉዳ ነካው ካለ በኋላ እግዚአብሔር ደግሞ ስሙን ቀየረለት። ሞገስ እኮ ነው የሰጠው ወገኖች፣ ሞገስ ሰጠው። ያዕቆብ ብሎ ስሙን ቀየረለት። እስራኤል አለው። አንተ ያዕቆብ አይደለም። በያዕቆብ ባይዘወይ በያዕቆብ ስም ቢሄድ ኖሮ ኤሳው ይገለው ነበር እና እግዚአብሔር ባረከውና ስሙን ቀየረለት። አንተ እስራኤል ነህ አለው። አዎ ከዚህ በኋላ ያዕቆብ አይደለህም አለና ያ የሞት አዋጅ የወጣበትን ያዕቆብ የሚለውን ስም ከላዩ ላይ ገፈፈና ሌላ ስም ሰጠ። ከዛ በእስራኤል በሚለው ስም ሲሄድ ኤሳው ተንበረከከ። ወንድሜ ብሎ አለቀሰ። ወንድሜ ብሎ ሳመው። ወንድሜ ብሎ አቀፈው። አንተ እኮ ወንድሜ ነህ፣ የእናቴ ልጅ እኮ ነህ ብሎ እቅፍ አደረገው። ግን ወገኖቼ አያችሁ፣ አቤት እግዚአብሔር እኮ እንዴት አድርጎ የሰዎችን ሕይወት እንዴት እንደሚቀየር የሚገርም ነው። ወንድሜ ብሎ ቀየረው፣ ስሙን ቀየረለት። ሲቀየረው ሞገስ ነው እኮ የሰጠው እና ሊገለው የፈለገው ኤሳው ሲያየው ተደገጠ፣ ልቡ ራራ። ለምን? ያዕቆብ አይደለም የመጣው፣ ኤሳው ማነው? እስራኤል ነው የመጣው። ስሙ የተቀየረለት ነው የመጣው። ሞገስ በላዩ ላይ የፈሰሰለት ሰው ነው የመጣው። ዝም ብሎ ተራ ሰው አይደለም የመጣው። ሊጨምርላቸው ላባ ሊገለው ፈልጎ መጣ፣ ግን አልገደለውም። አቤት የእግዚአብሔር እጅ! ስለዚህ አባቴ ብሩካኖች ዛሬ እግዚአብሔር ሞገስ እስኪሰጣችሁ ቤታችሁን በቤታችሁ እስክትከበሩ በምትሰሩበት ቦታ እግዚአብሔር በሞገስ ከፍ እስኪያደርጋችሁ ድረስ እግዚአብሔር ሆይ ሞገስ ስጠኝ ብላችሁ እጅግ አብዝታችሁ ልትጸልዩ ይገባል፣ ልትጮሁ ይገባል፣ ልታለቅሱ ይገባል። አዎ እግዚአብሔር ሞገስ ስጠኝ ዛሬ። እኔ ሞገስ ስም ከፈለጋችሁ በእንትና ላይ ሞገስ ስጠኝ ኢየሱስ ክርስቶስ በዚህ ስራ ላይ እግዚአብሔር ሆይ ሞገስ ስጠኝ እያላችሁ ጸልዩ። እግዚአብሔር በእርግጥ ሞገስ ይሰጣችኋል። ይሰጣል። የሚሰጥ አምላክ ነው። ምክንያቱም ለዮሴፍ ሰጥቶታል። ስለሰጠው ነው ባለቃው ፊት ምናልባት ያ ሰው የሚያስፈራ ሊሆን ይችላል። ዝም ብሎ ተራ ሰው አይደለም በእስር ቤት ውስጥ አለቃ የሚሆነው። ከበድ ያለ ሰው ጡንቻ ያለው ምናምን ነው የሚሆነው። ኢየሱስ ክርስቶስ ጌታ ነው። ግን ጡንቻንም ገንዘብንም ሰፈርንም ሁሉን ነገር አልፎ የሚሄድ የእግዚአብሔር ሞገስ በዮሴፍ ላይ ስለነበረ ወደደው። መውደድ ብቻ ሳይሆን ስፍራም ሰጠው። አያችሁ፣ ልክ ሞገስ ወደ ህይወታችሁ ሲመጣ ትወደዳላችሁ፣ ስፍራም ይሰጣችሁ። ሞገስ የሚያደርገው ይሄንን ነው። በሰው ሁሉ ፊት ሞገስ ሲሰጣችሁ ሰው ሁሉ ስፍራ ሰጣችሁ ማለት ነው። ቦታ ተሰጣችሁ ማለት ነው። ኢየሱስ ክርስቶስ የተባረከ ነው። ስለዚህ ዛሬ የምንጸልየው በዚህ አቅጣጫ ነው። በዚህ አቅጣጫ እግዚአብሔር ሞገስ እንዲሰጠን፣ ለቤተ ክርስቲያን ሞገስ እንዲሰጥ። ምክንያቱም ሞገስ የድል አንዱ ዋነኛ አቅም ስለሆነ ችሎት ሞገስ ያላት ቤተ ክርስቲያን በሁሉ ፊት ድል ማድረግ ትችላለች፣ ማሸነፍ ትችላለች፣ መውጣት ትችላለች፣ ሁሉን ነገር መቆጣጠር ትችላለች፣ ትውልዱን ወደ ራሷ መሳብ ትችላለች። ምክንያቱም ሞገስ ኃይል ስላለ ሞገስ እንደ ማግኔት ነው ብዬ ነው ማምነው። ምክንያቱም ሰው ሁሉ ሲያችሁ ይወዳቸዋል። ሞገስ ያላችሁ ሰዎች አንዳንድ ጊዜ ዝም ብላችሁ አንዳንድ ሰዎችን አይተዋቸው ገና ሳይናገሩ የምትወዷቸው ሰዎች የለም። በተለይ ደግሞ ሲናገሩ ደግሞ የበለጠ የምትወዷቸው ሰው የለም ይላችሁ። እነዛ ሰዎች ሞገስ አላቸው ማለት ነው። ሞገስ አላቸው። ስለዚህ አንዳንድ ሰው ደግሞ ገና ሳይናገር ምንም ሳይል እኮ ምናልባት በቃ በጣም የሚናገረው ሀሳብ እኮ የሚገርም ነው፣ ግን መስማት የማትፈልጉት ሰው የለም። በቃ የሆነ ኧረ ይሄ ሰውዬ ባይናገር የምትሉት ሰው ያ እኮ እዛ ሰው ላይ ጥሩ ነገር አለ፣ ግን ሞገስ ስለሌለው ልንሰማው አንፈልግም። እኔ እንደዚህ ያጋጥመኛል። በቃ ገና ሳየው በቃ ይሄ ሰውዬ ባይናገር እምለው ሰው አለ፣ ግን እኮ የሚናገረው ነገር የሚጠቅም ጥሩ ሀሳብ ያለውን ግን በቃ ያ ሰው በቃ ሞገስ እላዩ ላይ ስለሌለ ገና ፊቱን አይተን ይሄ ሰው ኧረ በስመ አብ እንላለን። ለምን ካላችሁ ጠልተነው አይደለም፣ እላዩ ላይ ሞገስ ስለሌለ ነው። እንድንወደው የሚያደርገን ሞገስ ስለሌለ ነው። እንድንሰማው የሚያደርገን ሞገስ ስለሌለ ነው። እንድናዳምጠው የሚያደርግ ሞገስ ስለሌለ ነው። ስለዚህ የአባቴ ቡሩካኖች በጣም ማትደመጡ ሰዎች ካላችሁ፣ ሰው እንደው ገና ሲያችሁ የሚጠላችሁ ሰዎች ካላችሁ፣ እኔ እኮ ሰው ሁሉ ይጠላኛል የምትሉ ሰዎች ካላችሁ ልንቀራችሁ መፍትሄው
ሞገስ እግዚአብሔር እንዲሰጣችሁ ጸልዩ። ከዛ ሰው ሁሉ ይወዳችኋል። ኢየሱስ ክርስቶስ የተባረከ ይሁን። ስለዚህ በዚህ አቅጣጫ ዛሬ እንጸልያለን። ጌታ እንዲረዳን በሞገስ ሁሉን መቆጣጠር እንድንችል። ሞገስ ያላት ቤተ ክርስቲያን በሁሉ ፊት ትሰማለች፣ በአለቆች ፊት፣ በነገስታት ፊት ትሰማለች፣ ትፈለጋለች። ስለዚህ ለቤተ ክርስቲያናችን በዚህ ኮንፈረንስ ላይ እግዚአብሔር ሞገስ እንዲሰጠን የተጋበዙ ሰዎች አገልጋዮች መጥተው እግዚአብሔር እንዲረዳቸው እንዲያግዛቸው ሞገስ እግዚአብሔር እንዲሰጣቸው እንጸልያለን። እግዚአብሔር በቤተ ክርስቲያናችን ላይ እጅግ መልካም የሆነውን ነገር ያደርጋል። ኢየሱስ ክርስቶስ የተባረከውን እንጸልያለን። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም እኔ እጸልያለሁ። በኢየሱስ ስም ለእኔ ለወንድሞች ለእህቶች ለቤተ ክርስቲያናችን በናዝሬቱ በኢየሱስ ክርስቶስም ሞገስ እንድሰጠን እንጸልያለን። ጌታ ሆይ አንተ ትችላለህ፣ ኃይል አለ፣ አቅም አለ። በጌታ በኢየሱስ ክርስቶስም ሞገስን መስጠት የምትችል አንተ ብቻ ነህ። በጌታ በኢየሱስም ለቤተ ክርስቲያናችን ሞገስ ይሰጣል። በትውልዱ ፊት ድል ማድረግ የምንችል በሞገስ ነው። እግዚአብሔር ሞገስ የሌላት ቤተ ክርስቲያን ድል ማድረግ አትችልም፣ ማሸነፍ አትችልም፣ መውጣት አትችልም፣ ጥሳ መሄድ አትችልም፣ ሰብራ መሄድ አትችልም። በኢየሱስ ክርስቶስ እግዚአብሔር ሆይ በኢየሱስ በአየሩ ላይ ቤተክርስቲያናችን ላይ ሞገስ ይለቀቅ። በናዝሬቱ በኢየሱስ በአገልግሎታችን ላይ በዋትስአፕ በቴሌግራም እንዲሁም በተለያየ ሚዲያ በምናገለግል አገልግሎት ላይ በጌታ በኢየሱስ ክርስቶስም ሞገስ እንዲሰጠን በናዝሬቱ በኢየሱስ እጸልያለሁ። አንተ እጅግ ኃያል አምላክ ነህ፣ ሁሉን የምትችል ጌታ ነህ። በናዝሬቱ በኢየሱስ ክርስቶስም አሁን ሞገስ እንዲሰጠን እኔ እጸልያለሁ። ድንቅ ነህ፣ ኃያል ነህ፣ ብርቱ ነህ። እግዚአብሔር አምላካችን ሆይ በኢየሱስ ክርስቶስ ከፍ በል። ጠላት ይመታ፣ የሞገሳችን ጠላት ሞገሳችንን የሚከልል እግዚአብሔር አንተ የሰጠንን ሞገስ እንዳይታይ በተለያየ አቅጣጫ የሚወጣ የጨለማ ኃይል ይፍረስ በኢየሱስ ክርስቶስም። እንዳንደመጥ፣ እንዳንወደድ፣ እንዳንፈለግ የሚሰራ የጥልቅ አሰራር በኢየሱስ ስም እንዲፈርስ እኔ ጸልያለሁ። የጨለማ ኃይል ይወጋ፣ የጨለማ ስራ ይፍረስ፣ ከእህቴ ላይ ይፍረስ፣ ከወንድሜ ላይ ይፍረስ፣ ከቢዝነሷ ላይ ይፍረስ በኢየሱስ። ባለቆቻቸው ውስጥ ሆኖ የሚያስጨንቅ የክፋት ኃይል በኢየሱስ ስም ይፍረስ እጸልያለሁ። ቤተክርስቲያናችንን በተለያየ አቅጣጫ ይችን ቤተክርስቲያን ሄቨን ዌይን የሚዋጋ አገልጋዮቿን የሚዋጋ አልፋ እንዳትሄድ የሚሰራ የክፋት ኃይል ሁሉ የተመታ ይሁን በኢየሱስም። በደመና ውስጥ ያለ በሰማይ ላይ ያለ የአለቆች ስልጣናት ኃይላት በኢየሱስ ጌታው በአየሩ ላይ የተበተኑ ኩሳን መናፍስቶች በኢየሱስም የቤተ ክርስቲያናችን ነገር እንዲለቅ፣ የእኔን ነገር እንዲለቅ፣ የእህቴን ነገር እንዲለቅ፣ የወንድሜን ነገር እንዲለቅ በኢየሱስ ስም ጸለይኩ። ሞገሳችንን ልቀቅ በኢየሱስ ስም ልቀቅ። እንዳንሰማ በአሰሪዎቻቸው ፊት እንዳይሰሙ እንዳይደመጡ የሚያደርግ የጥልቅ አሰራር የወደቀ ይሁን። እግዚአብሔር ሆይ በኢየሱስም ስለ ሁሉ ስምህ ይባረክ በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላካችን ድንቅ ነው ወገኖቼ። ስለዚህ ዛሬ ይህንን እየጸለይን እንቆያለን። እግዚአብሔር ሞገስ እንዲሰጠን፣ ለቤተክርስቲያናችን ሞገስ እንዲሰጥ፣ ለእናንተ ሞገስ እንዲሰጥ በዚህ አቅጣጫ እየጸለይን እንቆያለን። ከዛ ደግሞ ማታ እንገናኛለን። ተባረኩ። ሻሎም። ራስ መንገድ የሚሄድ የተሻለ መስሎ ታያቸው። ብዙዎቻችን እንደዛ ነን ወገኖቼ። እንደ ሳራና እንደ አብርሃም የምንሆንበት ጊዜ ብዙ ነው። ለዚህ ጸልየን ወዲያው የሚሆን ነገር የለም። ባይዘው በመንፈሳዊ ነገር በእግዚአብሔር አካሄድ ውስጥ ምንድነው ዛሬ ተዘርቶ ነገ ጠዋት የሚበቅል ምንም ነገር የለም። ልንገራችሁ እውነቱ እግዚአብሔር የሚሰራው በራሱ ቀመር በራሱ አሰራር ተጨንቀሊው ግራ ገብቶ ሊሆን ይችላል። ግን እግዚአብሔር እንደራሱ ነው የሚሄድ በራሷ አቅጣጫን እንጂ የሚሄድ አንተ በአንተ ካልኩሌሽን በአንተ ሂሳብ እግዚአብሔር ሄዶ አያውቅም። የእግዚአብሔር የአምላካችን ስም ይባረክ። ስለዚህ ልነግራችሁ የምፈልገው ነገር ይሄንን ነው። ዛሬ ሸክማችሁ ለዚህ ቆሎ ኖ ሸክም የከበዳችሁ ሲል ኢየሱስ ሸክማችሁን ይዛችሁ ቁጭ በሉ ሊል ሳይሆን ሸክማችሁ ሊቀበላችሁ ነው። የሚቀበላችሁ ግን ምን ስታደርጉ ነው? እናንተ መስጠት ስትችሉ ብቻ ነው። እስካልሰጣችሁ ድረስ ሸክማችሁን ይዛችሁ ቁጭ ትላላችሁ።
የገጠር እናቶች አንዳንድ ጊዜ ታክሲ ውስጥ ሲገቡ አይጣችሁ ከሆነም ከነሸክማቸው ነው ታክሲ ውስጥ ቁጭ የሚሉት። የተሸከሙት ከገበያ ይዘውት የመጡትን ነገር አውርዶ ቁጭ ማድረግ ሳይሆን እንዳዘሉ ቁጭ ይላሉ። አያችሁ፣ መኪና ውስጥ እኮ ማረፍ ይችሉ ነበር፣ ግን አላወቁም። ካለማወቅ የተነሳ እነሱ ተሸክመው መኪና ውስጥ ቁጭ ብለው ይደክማል። ባይዘው ቁጭ ብላችሁ መሸከም እኮ ይደክማል። ግን ያለ ምንድነው? አለማወቅ። አያችሁ፣ አንዳንድ ጊዜ በህይወታችን ውስጥ ኪሳራ እየገጠመ እግዚአብሔር እኔን አይደግፈኝም የምንለው ለምን እንደሆነ ታውቃላችሁ? እኛ መስጠት ስላልቻለን። ቃሉ የሚለው ሰጥ ትደገፋለህ ይላል። እንደውም ለጻድቁን